ሰውን ያላካተተ ስብሰባ ተጠራ። አንድ ጊዜ ፈጣሪ ሰውን ያላካተተ ስብሰባን ጠራና ፍጥረትን ሁሉ ሰብስቦ አንድ ጥያቄ ጠየቃቸው ይላል አንድ ምንጩ ያልታወቀ አፈ ታሪክ። ጥያቄው እንዲህ የሚል ነበር። ለነገሩ ዝግጁ እስኪሆኑ ድረስ አንድን ነገር ከሰው ልጆች ልሰውርባቸው ፈልጋለሁ። ስለሆነም ያንን ከሰዎች ለመሰወር የምፈልገውን ነገር የት ባስቀምጠው ሰዎች ላያገኙት የሚችሉ ይመስላችኋል? አላቸው። ለዚህ ጥያቄ መልስ ለመስጠት ብዙም የደፈረ እንስሳ ማግኘት ከባድ ነበረ። ቢሆንም 4 እንስሶች የግል ሐሳባቸውን ሰነዘሩ። ንስር እንዲህ አለ። ከሰዎች ለመሰወር የፈለግከውን ነገር ለእኔ ስጠኝና ከፍ ብዬ መብረር ስለምችል ጨረቃ ድረስ ይዤው እወጣና ከዚያ አስቀምጠዋለሁ። ፈጣሪም መልሶ እንዲህ አለ። አንድ ቀን የሰው ዘር ጨረቃ ላይ የመውጣት ብቃት ስለሚኖረው ማግኘታቸው አይቀርም አለው። አሳ በተራው እንዲህ አለ። እንደ ውቅያኖስ ጥልቅ ነገር እንደሌለና ሰዎች እዚያ ጥልቀት ድረስ እንደማይሄዱ አውቃለሁና እኔ በዋና እዚያ ድረስ መጥለቅ ስለምችል ይዤው ልግባና እዚያ አስቀምጠዋለሁ አለ። ፈጣሪም መልሶ እንዲህ አለ። የሰው ልጅ ወደ ጠለቀ ባህር የመግባት አቅም ለማዳበር ብዙ ጊዜ ስለማይፈጅበት ማግኘቱ አይቀርም ብሎ መለሰለት። አንበሳ በተራው እንዲህ አለ። እንኳን ሰው አብዛኞቹ የዱር እንስሶች እንኳን የሚፈሩትን ጥቅጥቅ ያለውን ጫካ የምደፍር እኔ ነኝ። እዚያው ወስጄ ባስቀምጠው ስለማያገኙት ለኔ ስጠኝ አለ። ፈጣሪም እንዲህ አለ። ሰዎች ጫካን መመንጠር ብዙም ስለማይከብዳቸው ቀስ በቀስ ይደርሱበታል አለ። ጦጣ በመጨረሻ እንዲህ አለች። ፈጣሪ ሆይ ከነዚህ ሁሉ ሐሳብ ሰጪዎች በበለጠ ሁኔታ ከሰው ጋር ቀረብ ብዬ የምኖረው እኔ ስለሆንኩኝ ባህሪያቸውን በደንብ አውቃለሁ። ሰዎች አብዛኛውን ነገር ፍለጋ ውጭውን ነው የሚሉት። ውስጣቸው ያለውን ነገር ትዝም አይላቸው። ስለዚህ ውስጣቸው ብታስቀምጠው በቀላሉ አያገኙትም አለችው። የጦጣ መልስ ተቀባይነት ስላገኘ ፈጣሪ ለመደበቅ ያሰበውን ነገር በሰው ውስጥ አስቀመጠው ይባላል። ይህ የተደበቀው ነገር የራሳቸው የሰዎቹ እምቅ ብቃት ነው። ብዙ ሰዎች በውስጣቸው ፈጣሪ ያስቀመጠው አስገራሚና የታመቀ ብቃት እያላቸው ምንም እንደሌላቸው በከንቱ ጊዜያቸውን ያባክናሉ። በውስጣችሁ ተዝቆ የማያልቅ እምቅ ብቃት እንዳለ ታውቃላችሁ? ፈልጋችሁ አግኙት፣ አውጡት፣ አዳብሩት፣ ተጠቀሙበት። ስላዳመጣችሁኝ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ይመቻችሁ።